ቢትኮይን ዘመኑ በጣም ሊወርድ ጀመረ። ገና ወደ ላይ ይሄዳል ወይም አሁን በደንብ ወደ ታች ይወርዳል። ልክ እንደዚህ እንዳደረገ በዚህ ቪዲዮ ለእናንተ በደንብ አሳያለሁ። ስለዚህ እኔ ጋር ቆዩ። ይህን ቻርት በደንብ እናያለን። ከኦል ታይም ሃይ ወረደን። እዚህ አካባቢ ኮንሶሊዴሽን ነበረ፣ ቤር ፍላግ፣ ከዛ ብሬክ አውት ነበረ። አሁን በኢንተርናሽናል ካሌንደር ፌብሩዋሪ 6 እስካሁን ድረስ በዚህ ሬንጅ ውስጥ ነን። ለእኛ አስፈላጊ ነገር ምንድን ነው? አሁን እዚህ አንድ ሲኮንስ አለን። ታርጌት ሌቭል እዚህ ላይ ነው ማለት ከ91,000 አካባቢ እስከ 97,000 አካባቢ። ከአንድ ሳምንት በፊት ጀምሮ ዋጋው ሊወርድ ጀመረ። በነገራችን ላይ እዚህ ወደ ላይ ሲሄድ ብዙ ሰዎች አሁን ወደ ቡል ማርኬት እንገባለን፣ አሁን በደንብ ወደ ላይ ይሄዳል። ብዙ ሰዎች እኔ ሾርት እገባለሁ ሲል በጣም ሳቁብኝ። ግን ይህን ሾርት ቆንጆ ትርፍ አመጣ። ይህን አሁን በደንብ ማጥናት አለብን። ቢትኮይን ምን አደረገ? እዚህ ላይ ሲደርስ እዚህ የ200 ቀን ኢኤምኤ ነው። ይሄ ሜጀር ሬሲስተንስ ነበረ። 2-3 ጊዜ ነክቶ ከዛ ዋጋ ወረደ። እዚህ ቤሪሽ ሲኩዌንስ ነበር፣ ሆል ኮሬክሽን ሌቭል፣ ቢሲ ኮሬክሽን ሌቭል፣ አሁን ታርጌት ሌቭል ውስጥ ገባ። በጣም ከፍተኛ ቦታ ጋር ስለሆንን እስከ ሲ ኦቨር ኤክስተንድ ለማድረግ ፓወር ሰጠ። ቤሪሽ ሲኩዌንስ ስለጨረሰ ምን ኤክስፔክት እናደርጋለን? ዋጋ ወደ ሆል ኮሬክሽን ሌቭል ማለት ወደ ቤሪሽ ሆል ኮሬክሽን ሌቭል እንዲመለስ። አሁን ሁለት ሲናሪዮ አለ። አንደኛው እዚህ ገብተን ከዛ ወደ ታች ሪያክሽን ይኖራል። አንደኛው ነገር ይሄ ነው። እዚህ ታች ደግሞ ቡሊሽ ቢሲ ኮሬክሽን ሌቭል ስላለ ከዚህ እንደገና ሪያክሽን ወደ ላይ ሊኖር ይችላል። ሲደማ ከዚህ ቻነሉ ይሄ ትሬንድ ላይን አለ ማለት እዚህ ወርዶ ቡሊሽ ቢሲ ኮሬክሽን ሌቭል ሲደማ ትሬንድ ላይን ዋጋው እዚህ አካባቢ ወደ ላይ ሊመለስ ይችላል። አጠቃላይ አንድ ነገር ማወቅ አለብን። እዚህ ሃይ ነበረ፣ ሎዋ ሃይ፣ እንደገና ሎዋ ሃይ፣ ግን ተመሳሳይ ነው አይደል? ብዙ ልዩነት አይኖርም። እና እንደዚህ ስትራክቸር ለኛ የሚገልጽ ነገር ምንድን ነው? እንደዚህ አይነት ትሬንድ ካለ በጣም ለመወረድ እዚህ አካባቢ ኃይል አልነበረም። ኦኬ፣ በጣም ኢምፓልሲቭ እንዲሄድ ማየት እንፈልጋለን። እዚህ ደግሞ ምን ሆነ? እዚህ አካባቢ ባይ ሳይድ ሊኩዊዲቲ ፈጠረ እና ብዙ ቦታ እንደዚህ ነገር ማየት እንችላለን። እንደዚህ ስትራክቸር ካለን ቢያንስ አንድ ጊዜ ይህን ሊኩዊዲቲ ወስዶ ከዛስ በኃይል ይወርዳል። የኔ ሀሳብ በዚህ ምክንያት ምንድን ነው? ምናልባት አሁን ወደዚህ እንወርዳለን ማለት ቢትኮይን እስከ 71,500 71,000 ምናምን ሊወርድ ይችላል። ግን በደንብ ሳይወርድ መጀመሪያው ይህን ሊኩዊዲቲ ይወስዳል። ከዚህ ዋጋ ቢያንስ እስከዚህ ድረስ ሄዶ ከዛስ ይወርዳል። ኦኬ፣ ይሄ ሊኩዊዲቲ ግራብ ለማድረግ እስከ የት ድረስ ሊሄድ ይችላል? እዚህ ኢንተርን ሆል ኮሬክሽን ሌቭል ነው። ከዚህ እንቅስቃሴ ለእኔ የሚመስል ይሄ ነው። እኛ ምናልባት እስከዚህ ወርድን ወይም ቀጥታ ወደ ላይ ሄድን ከዛ በኋላ እዚህ 85,000 አካባቢ እንዞራለን፣ ከዚህ እንወርዳለን። እኔ ደግሞ የምናደርጋለሁ አሁን እና ባካችሁ እናንተ በራሳችሁ ኃላፊነት ትራይ ታደርጋላችሁ። እዚህ ስንደርስ ሾርት እገባለሁ። ኦኬ፣ ቤር ማርኬት አልጨርስም። ሶስት ተመሳሳይ ሃይ እንደሚኖር ይህን ሊኩዊዲቲ ግራብ ማድረግ አለብን። ልክ እንደዚህ እዚህ እንደዚህ አይነት መስመር ስላለን ይህን ሊኩዊዲቲ ወደ ላይ ለመሄድ ይህን ሊኩዊዲቲ መጀመሪያው ማውጣት አለብን። ስለዚህ ወደ ቡል ማርኬት ለመግባት ቢያንስ እንደዚህ ሊኩዊዲቲ ሁሉ ማውጣት አለብን። ከዛ በኋላ ወደ ላይ ለመሄድ ትልቅ እድል ነው። እዚህ አካባቢ ብዙ ጊዜ እንዳልኩ 50,000 አካባቢ እስከ 40,000 ይሄ የኔ ታርጌት ነው ለቤር ማርኬት። እዛ ስንደርስ እኔ በደንብ ሎንግ ፖዚሽን እከፍታለሁ። አሁን ሌላ ነገር ደግሞ በአርኤስአይ ምን ይላል? እዚህ ላይ ትሬንድ ላይን አለን፣ በታች ትሬንድ ላይን አለን። ልክ እዚህ ሲነካው ኃይለኛ ፑሽ እንደገና ወደ ላይ ነበረ። አሁን ኢንተርን ስናይ እዚህ ደርሷል። በዛ
እዚህ ሲደርስ ደግሞ ይህን ትሬንድ ላይን ነክቷል። አሁን ሬሲስተንስ ነው። ሬሲስተንስ ማለት ከዚህ ሊወጥ ይችላል ወይም ይህን ሬሲስተንስ ይሰበራል። ማየት አለብን ምን እንደሚሰራ ማስጠንቀቂያ ነው። ገና ሊወጥ ይችላል። እዚህ ትንሽ ሾርት ፖዚሽን አለን፣ ግን እዚህ ላይ ስቶፕ ሎስ አለን። በሱ ብር እንዳይጠፋ በደንብ ወደ ላይ ሊሄድ ይችላል። አሁን ይሄን በአርኤስአይ ይሄን ሲሰበር በደንብ ወደ ላይ ሊሄድ ይችላል። ይሄን መስመር ማየት አለብን ማለት ነው። እዚህ ኢንተርን እዚህ ቤሪሽ ሆል ኮሬክሽን ሌቭል ደርሶ እዚህም ሾርት ለመግባት እድል ነው፣ ግን ስቶፕ ሎስ ማስቀመጥ እንዳትረሱ። እንዳልኩ ገና እስከ 85-86 ሺህ ሊጨምር ይችላል። በዚህ ማግኘት እዚህ አካባቢ ብዙ ሰዎች በተለይ ከዚህ ትሬንድ ላይን ብሬክ አውት ስናደርግ ብዙ ሰዎች አሁን በፎሞ ሎንግ ገብተዋል። ስለኔ ደግሞ ብዙ ሰዎች ሳቁ ሾርት ስለገባሁ። አሁን ወደ ላይ ይሄዳል ብሎ እኔ ሾርት ገባሁ። የኔ ፖዚሽን አሪፍ ሆነ፣ ሎንግስ ሁሉ ሊኩዊዴትድ ሆኑ ማለት እነሱ ኪሳራ ሆኗል። አሁን ደግሞ ዋጋ እነዚህ ሲወርድ አሁን ሰዎች ምን መናገር ጀምሯል? አሁን እንደገና በደንብ ይወርዳል ልክ እዚህ እንደነበረ። ስለዚህ ብዙ ሰዎች አሁን ሾርት ይገባሉ እና ብዙ ሰዎች ሾርት ሲገቡ ማርኬት ምን ያደርጋል? ወደ ላይ ይሄዳል። የማርኬት ዋና ዓላማ ሁልጊዜ ሰዎች ኪሳራ እንዲሆኑ፣ ትልልቆች ብቻ ሀብታም ይሆናሉ። ሎንግ ደግሞ እዚህ ውስጥ ሲገባ ወይም ያንን ትሬንድ ላይን ሲደርስ እዚህ አካባቢ ሎንግ ፖዚሽን እከፍታለሁ። ከሰበረ ስቶፕ ሎስ አለ። ሲመለስ ለእኔ ፕሮፊት ይኖራል። በደንብ ማርኬቱን ማየት አለባችሁ። ወደ ላይ ወደ ታች አይታወቅም እስካሁን ድረስ። ስለዚህ አሁን ጸጥ ማለት ይሻላል። እዚህ ውስጥ ሲገባ ሾርት እከፍታለሁ፣ እዚህ ውስጥ ሲገባ ሎንግ እከፍታለሁ። ግን እዚህ ትንሽ በላይ ስቶፕ ሎስ አለ ወይም እዚህ በታች ስቶፕ ሎስ ያስፈልጋል። ትንሽ ብቻ ሊጠፋ ይችላል። ከዛ በኋላ ግን ዋና መስመር እንደገና እንይዛለን። ሌላ በጣም ማሰብ ያለብን ነገር ምንድን ነው? የፊር ኤንድ ግሪድ ኢንዴክስ አሁን 38 ሆነ። ደስ ይላል። ባለፈው ጊዜ 50 አካባቢ ነበር ማለት። አሁን ፊር ማለት ፍርሃት ማርኬት ላይ ይጀምራል። ለምንድን ነው? ዋጋ ሊቀነስ ጀመረ። አሁን ሰዎች ወደ ፊር ገቡ ማለት በሱ ሎንግ አይገቡም ወደ ገበያ። አሁን ይፈራሉ። በቃ ገና ይወርዳል። ስለዚህ አሁን ብዙዎች ሾርት ይገባሉ። እኔ ብዙ ጊዜ እንዳልኩ ፊር እና ግሪድ ኢንዴክስ በጣም ወደ ፊር ወይም ኤክስትሪም ፊር ሲገባ ቢትኮይን ይገዛሉ። በጣም ወደ ግሪድ ኤክስትሪም ግሪድ ሲገባ እኔ ቢትኮይን እሸጣለሁ። ዋጋ በጣም ወደ ላይ ሲሄድ ሰዎች በደንብ መግዛት ይፈልጋሉ። ገና ወደ ላይ ይሄዳል ብሎ ያስባሉ። ግን ብዙ ጊዜ እኛ የሆነ ቶፕ ላይ ስንሆን እዚህ ለምሳሌ $73,000 ቶፕ ነበረ። በዚያን ጊዜ ፊር እና ግሪድ ኢንዴክስ ስንት ነበረ? 89 ደረሰ። ከዛ በኋላ ዋጋ ቀስ ብሎ መቀነስ ጀመረ። እዚህ ደግሞ 57 አካባቢ 56,000 አካባቢ ነበረ። እዚህ ደግሞ ፊር እና ግሪድ ኢንዴክስ 35 ነበረ። ከዛ በኋላ ዋጋ ጨመረ። ማርኬት ሜከሮች ማለት ይሄ ቢግ ፕሌየሮች ልክ ከሌላ ሰዎች ተቃራኒ ነገር ያደርጋሉ። አሁን ብዙ ሰዎች በደንብ ይጨምራል፣ በደንብ ወደ ላይ ይሄዳል። አሁን ቡልራን ይጨምራል። ፊር እና ግሪድ ኢንዴክስ 57 58 ምናምን ደርሷል፣ ሊወር ጀመረ። አሁን ደግሞ ዝቅተኛ ነው። ሰዎች ፍርሃት ላይ ናቸው። ስለዚህ መሸጥ ይፈልጋሉ እና ልክ እነሱ ሁሉ ሲሸጡ በሚያንስ ዋጋ ትልልቆች ትልቅ ፖዚሽኖች ይገዛሉ። ምናልባት እስከዚህ ድረስ ሲወርድ ፊር እና ግሪድ ኢንዴክስ ምናልባት 30 25 ወይም 20 ይደርሳል። ሰዎች ሁሉ ተስፋ ሲቆርጡ ዋጋ እንደገና ወደ ላይ ይሄዳል። ዋጋ እንደዚህ ወደ ላይ ሲሄድ እንደገና ግሪድ ይጀምራል። ሰዎች እንደገና ስግብግብ ይሆናሉ፣ ቶሎ ይገዛሉ። እኛ ደግሞ ልክ እዚህ ሾርት ገብተን ከዛ ሲወርድ ለእኛ ብዙ ትርፍ ይኖራል። አሁን ለመጨረስ ደግሞ አንድ ነገር ማሰብ አለብን። እዚህ ቡሊሽ ሲኮንስ እስካሁን ድረስ አልጨረስም። ገና ወደ ላይ ሊሄድ ይችላል። እስከዚህ ድረስ ከወረደ ይሄ በጣም ጥሩ ነው።
አዲስ ኃይል ለማግኘት አጠቃላይ ይሄ ሲኩዌንስ ለእኛ ደስ አይልም። በጣም ዝቅተኛ ዋጋ ስለሆነን ቶሎ ወደ ላይ እንዲሄድ እንፈልጋለን። ግን እንደዚህ ኮሬክቲቭ ነገር ስለሚሰራ ለቡልስ ጥሩ ምልክት አይደለም። ስለዚህም እዚህ ጋር ላይደርስ ይችላል እና እንዳልኩ ለእኔ በጣም ቆንጆ ሾርት ለመግባት ቆንጆ ቦታ የት ነው? እዚህ 85,215 አካባቢ እዚህ ሾርት ግባለሁ። አሁን ይሄን መጠበቅ አለብን። ውስጥ ምን አይነት ስትራክቸር እንደሚኖር ማየት አለብን። ኦኬ፣ ጥያቄ ካለ ኮመንት ላይ ጻፉት። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።